የጥራት ጉዳይ ስናነሳ አንዱ የህይወት መርሃችን ወይም ደግሞ የህይወት ዘይቤ አብሮ ይነሳል። እንግዲህ ጥራትን በግብይት ውስጥ ወይም ደግሞ ጥራትን በአገልግሎት አቅርቦት ውስጥ ብቻ ዳሰን የምናልፈው ጉዳይ አይደለም አይደል? የሰው ልጅ ጤናማ ሆኖ መኖር ሲችል ነው ከዛ በኋላ ስለ ሌሎች ነገሮች ተከትለው የሚመጡ ጉዳዮች ላይ አክቲቭ ሆኖ ሊሳተፍ የሚችለው ወይም ደግሞ ሊተገብራቸውና ምርታማ የሆነ ትውልድ ዜጋ ማፍራት የሚቻለውና እንግዲህ ይህንን ሂደት ከሚያደናቅፉ መሰረታዊ ጉዳዮች መካከል አንዱ የህብረተሰብ ጤና ልክ ነው። እንግዲህ በህብረተሰብ ጤና ላይ ደግሞ ጫና ከሚያሳድሩ ተግባራት ወይም ደግሞ ልማዶች መካከል ይሄ ተገቢ ያለው አሁን እኛ ጥራትን ባህልና አድርገን ልማድና አድርገው እንላለን አይደለ? እንደዚህ ያሉ ደግሞ ጎጂ ደግሞ የሆኑ ልማዶች ደግሞ በተለያየ መስክ በተለያየ ሁኔታ ሲተገበሩ የሚታዩ ወይም ደግሞ ሰዎች በአንድም ይሁን በሌላ እንደዚህ አይነት ተጋላጭነት ውስጥ ገብተው ከእንደዚህ አይነት ጉዳዮች ውስጥ ለማውጣት በተለይ እንደዚህ ሱስ ነክ ከሆኑ ጉዳዮች ውስጥ ለማውጣት የሚቸገሩባቸው ሂደት የሚፈልግባቸው ተግባራቶች እናስተውላለን እና እንደ ሀገር ይህንን ከመቀየር አንጻር እንግዲህ ባለፉት ዓመታት በጣም ውጤታማ የሚያሰኙ ተገበሩ ቆይተዋል። ለምሳሌ ሊጠቀስ የሚችለው የአልኮል መጠጦች የማስተዋወቂያ ገደብ ይሄ በጣም የሚበረታታ ህጻናት እንኳን በየቤቱ የሚጓጉበት ደረጃ እስከ መድረስ በተለይ ሀገራችን የተለያዩ መለያ የሆኑ ብራንዶች ሁሉ በተለያዩ አልኮል መጠጦች የሚሰየሙባቸው ሁኔታዎች ስላለ ለትውልድ ከባድ ሁኔታ ይፈጥር የነበረው እዛ ጋር የተሰራውን ስራ ማንሳት ማወደስ በዚሁ አጋጣሚ ያስፈልጋል እና በዚህም ዘገባ እንዲህ የዚህ የትንባሆ ቁጥጥር ጉዳይ በጣም ትኩረት ተሰጥቶበት በቀጣይ በጀት ዓመት በስፋት ሊሰራበት የታሰበ መሆኑን የሚያመላክት ነው። እንግዲህ ትንባሆ በህብረተሰብ ጤና ላይ በሰው ልጅ ጤና ላይ የሚያደርሰው ጉዳት ከፍተኛ ነው። ይሄ ጉዳቱ እንዳለ ቢሆንም በተለያየ መንገድ ጎጂነቱን ለማመላከት የተወሰዱ በዓለም አቀፍ ደረጃ ያሉ አሰራር ሂደቶች አሉ። በሀገራችንም የሚተገበርበት ሁኔታ አለ። ለምሳሌ የትንባሆ ምርቶች በሚመረቱበትና ለገበያ በሚቀርቡበት ጊዜ በማሸጊያቸው ላይ ያላቸውን ጉዳት እንዲገልጹ አብሮ ሌብሊንግ አድርገው እንዲያወጡ በመግለጫው ላይ ይህንን ከተጠቀምክ ወይም ይህን ካጨስክ ለእንዲህ አይነት የጤና ችግር ልትጋለጥ ትችላለህ፣ ጎጂ ነው የሚል ነገር አድርገው እንዲወጡ ያስገድዳል። እንደዛም ሆነው እየቀረቡበት ባለበት ሁኔታ ነው እንግዲህ ያው የሱስ ከባድነቱ አንዱ እሱ ነው። የሚጠቀመው አካል ያንንም ያነባዋል፣ ያውቀዋል፣ ግን እያወቀው ነው ለችግር የሚዳረግበት ሁኔታ ያለው። ስለዚህ ይሄንን ከመቅረፍ አንጻር አንደኛው እንግዲህ አስቀድመው በዚህ ሱስ ተጠቂ የሆኑ ወገኖች ከዚህ እንዲላቀቁ የሚሰሩ ስራዎች ይኖራሉ። ዋናውና መሰረታዊው ግን መጪው ትውልድ አዲሱ ታዳጊዎች፣ ወጣቶች ወደዚህ እንዳይጋለጡ ወደዚህ እንዳይዳረጉ ቅድመ ጥንቃቄ ማድረጉ ነው ትልቁ ተግባርና ትልቁ ኃላፊነት የሚሆነውና እንግዲህ የሕዝብ ተወካዮች ምክር ቤት ለኢትዮጵያ የምግብና መድኃኒት ባለስልጣን ከ23 ሚሊዮን ብር በላይ እንዳጸደቀ ነው ይሄ መረጃ የሚያመላክተው። እንግዲህ በዚህ በተገባደደው በጀት ዓመትም አዲስ አበባ ምግብና መድኃኒት ባለስልጣን የኢትዮጵያ ምግብና መድኃኒት ባለስልጣንና ሌሎች አጋር አካላት በጋራ ሆነው ዘመቻ ሲደረግ ነበረ። ይህን የትንባሆ ጎጂነትን ግንዛቤ መፍጠሪያ ዘመቻዎች በስፋት ሲሰሩ ነበረ። እኛም የተሳተፍንባቸው ሁኔታዎች ነበሩና አሁን ለእነዚህ ሁለት ባለስልጣናት ለአዲስ አበባ ከተማ አስተዳደር ለከተማዋ ጤና ቁጥጥር እና እንዲሁም ደግሞ ለ11ዱም ክፍለ ከተሞች የሚውል ወደ 120 ሚሊዮን ብር በጀት መድበዋል። እንደገና ደግሞ አገር አቀፍ ለሆነው የኢትዮጵያ ምግብና መድኃኒት ባለስልጣን ደግሞ ከ23 ሚሊዮን ብር በላይ ተመድበዋል። እንግዲህ ይህንን በጀት በአግባቡ ለዚሁ ዓላማ ብቻ ተግባር ላይ ከተዋለ ሰፊ ስራ መስራት ያስችላል። እንግዲህ ይሄ ስራ እታች ወርዶ በትምህርት ቤቶች በህፃናት ላይ መሰራት መቻል አለበት። ምክንያቱም እነሱ ናቸው መጪው ትውልድ ስለ ጎጂነቱ የበለጠ እያወቁ እየተረዱ ሲመጡ ተጋላጭ ከመሆን የሚታቀቡበት ሁኔታ ይፈጥራል። ከዛ ተጋላጭ የሆኑ ሰዎች ደግሞ እንዲወጡ አብሮ ግንዛቤ ማስጨበጫው ስራ ጎን ለጎን በሰፊው መስራት ያስፈልጋል። ምክንያቱም አምራች የሆነ ማህበረሰብ ፈጥረን ጤናማ የሆነ ዜጋ ማፍራት ከታስፈለገ እንዲህ ካሉ ለጤና ጎጂ ከሆኑ ሱሶች ህብረተሰቡን መታደግ የሚያስችሉ ትልልቅ ስራዎች ያስፈልጋል። እንግዲህ እዚህ ላይ የወጡ ጥናቶች ነበሩ አይደል? በዘገባው የተነሱም 2024 የፈረንጆቹን ዓለም አቀፍ አዋቂዎች የትንባሆ ጥናት እንደሚያሳየው
በሀገሪቱ የትንባሆ አጠቃቀም በአንጻራዊነት ዝቅተኛ መሆኑን ያመላክታል። 4% ወይም 2.1 ሚሊየን ገደማ መሆኑን አመላክቶ በጥናቱ መሰረት 7.7% ወንዶችና 0.4 ሴቶች የሚያጨሱ ሲሆን ካሉት አጫሾች መካከልም 55.4 የሚሆኑት ማጨስ የማቆም ከፍተኛ ፍላጎት አላቸው ይላል። እንግዲህ አሁን በሱስ አስያዥ ነገር ተጋልጠው ያሉ ዜጎችም ለመውጣት የሚያደርጉት ጥረት ከፍተኛ ነው፣ ፍላጎቱ ከፍተኛ ነው። ስለዚህ እዚህ ላይ የተለያዩ መንገዶች እንግዲህ በዓለም አቀፍ አሰራር እንደኛም ሀገር ተጨባጭ ሁኔታ እየተተገበረ ያለበት ሁኔታ እንዳለ ይታወቃል። አንደኛ እንግዲህ እኛም ሀገር ከተሰራበት ሁኔታዎች ውስጥ እነዚህ ሲጋራዎችን ወይም የትንባሆ ምርቶችን በችርቻሮ እንዳይሸጡ የመከልከል ገደብ የተጣለበት ይሄ አንዱ እንግዲህ አሁን እነዚህ ተቆጣጣሪ ባለስልጣናት ትኩረት ሰጥተው ሊሰሩበት የሚገባው ችርቻሮ ንግድ ላይ አሁንም አሉ። አሁን ይሄ እንግዲህ ምንድነው አዲስ ተጋላጭ የሆኑትን ከመታደግ አንጻር ሲጋራ በነጠላ እንዳይሸጥ የሚከለክል አዋጅ አለ። ነገር ግን በየመንገዶቹ ላይ በየሱቆቹ ብንሄድ አሁንም እየተሸጡ እናገኛለን። ስለዚህ ይሄንን በደንብ ጥብቅ የሆነ ቁጥጥር አድርጎ እርምጃ የመውሰድ ምክንያቱም ፓኮን መግዛት የሚያስችል ፋይናንሻል አቅም እጥረት ሲከሰት አብሮ ራሱን ከነዚህ አይነት ተጋላጭነት ለመገደብ የሚያደርገው አስተዋጽኦ የሚረዳበት አስተዋጽኦም ስላለ ማለት ነውና እንዲህ ያሉት ነገሮችን አጠናክሮ ከተሰራ መልካም ነው።